ወዳጆች ሁለቱ ጓደኛማቾች ወይም ጽንዶች ወይም ወዳጆች ምርጫም አትምረጡ፣ መንገድም ዝጉ፣ አትንቀሳቀሱ ብለው አዋጅ ማወጃቸውን ሰምታችኋል። እንግዲህ አዋጃቸውን ከሰማን አይቀር መንገዱን በምን እንደምንዘጋ የት እንደምንዘጋ አልነገሩንም። የሰማችሁ ንገሩን። በድንጋይ ነው የምንዘጋው? እኛ ወጥተን ነው መንገድ ላይ መንገዱን ተደርድረን የምንዘጋው? በሾክ ነው የምንዘጋው? በምንድን ነው መንገዱን የምንዘጋው? ይህንን ስላልነገሩን ቶሎ ምርጫው ሳያልፍ መንገዱን በምን እንደምንዘጋ ቢነግሩን ጥሩ ነበር። ዝጉ ማለታቸው ካልቀረ ማለቴ ነው። እኔ ከምንም በላይ ያስገረመኝ ወዳጅነታቸው እስከ ቀራኒዮ መሆኑን በዚህ ሁለቱ አከታትሎ ባወጁት የመንገድ ዝጉ አዋጅ፣ በጣም ኋላ ቀሩን አዋጅ ማለት ነው። በዚህ ነው ወዳጅነታቸው እስከ ቀራኒዮ መሆኑን ያወቅኩት። እኔ ቀደም ብሎ ሰዎች እነዚህ ኦሮሚያ ውስጥ የሚንቀሳቀሱ ሽፍቶችና አማራ ክልል ያሉ ሽፍቶች እንደው ስማቸው እየጠፋ እንጂ ወዳጅነት የላቸውም። ቢገናኙም ይታኮሳሉ፣ አለበለዚያም ደግሞ ምንም ግንኙነት የላቸውም። እንደው መንግስት ስማቸውን ሲያጠፋ ነው እየተባለ ይወራ ነበር። ዳሩ ግን አሁን ያየሁት ሰዎቹ ለካ እየተነጋገሩ ነው ሁሉንም የሚሰሩት። እስከዛሬም በወለጋም በሸዋም በጅማም ወይ በሌላ ቦታም እንዲሁ በጎጃምም በወሎም በአጣዬ እንበለው በየትኛውም ቦታ የሚሰሩትን ስራ ለካ ሰዎቹ እየተነጋገሩ እየተደራደሩ አንዱ እዚህ ጋር የሆነ ወንጀል ሲሰራ ሌላኛው ደግሞ በሌላኛው ወገን ወንጀል ይሰራና መንግስትን ለማሳጣት ሲንቀሳቀስ ነበር ማለት ነው። እና ወዳጅነታችሁን ያዝልቅላችሁ ከማለት ሌላ ምንም ምለው ነገር የለኝም። ነገር ግን አትምረጡ፣ ምርጫም አትውጡ፣ መንገድም ዝጉ፣ መኪናም እንዳይሄድ ሰውም እንዳይሄድ ብላችኋል። መልካም ጥሩ ብላችኋል። ነገር ግን የመዝጊያውን መንገድ አልነገራችሁንም። ሰብስክሪፕሽኑ ወይም ምንድነው ማኑዋሉ ያዘጋጉን ማኑዋል በምን እንደሚዘጋ በምን አይነት ድንጋይ በምን አይነት አጥር ወይ ሾክ ነገር ወይ ሽቦ ነገር አድሉንና በዛ እንዘጋለን። ከዛ በኋላ በቃ ምርጫ የታባቱ ምርጫ ይቅር። እናንተ ትመጡና በያዛችሁት ሰደፍ አፍንጫችንን እያላችሁ ታስተዳድሩናላችሁ። ከእናንተ በላይ ምን መልአክ አለ? ቴንኪው። ሼር አድርጉላቸው።